ያንን እየጠበቀ ነው። ለምሳሌ ዛሬ መምህራን እያስተማሩ ነው። እንዳንማር የሚያደርገን ነገ መምህራን አልቀው እንኳን ማያስተምሯቸው ጊዜ ሊመጣ ይችላል ብሎ አስቡ ያደርጋል። ይህን ሰይጣን ጌታ ምንድን ነው ያለው? ረሃብና ጥምን የማመጣበት ጊዜ አለ። ረሃብና ጥሙ ግን ከእህልና ከውሃ አይደለም የእግዚአብሔርን ቃል ከመስማት ነው እንጂ ይላል። ትንቢተ አሞጽ ምዕራፍ 8 ላይ ይህን ይናገራል። የእግዚአብሔርን ቃል ከመስማት ረሃብና ጥም የሚመጣበት ጊዜ አለ። ስለዚህ ነገ የሚያስተምረን የማይኖርበት ጊዜ ሊኖር ይችላል ማለት ያንን እንድናጣ ስለሚያስፈልግ ድንገት ያንን ሳያደርጉት እንዲሞቱ ሳይሰሩት እንዲሞቱ ብሎ አስቦ ሰይጣን ከመልካም ነገሮች ላይ ዳተኞች ያደርገናል ማለት። ይሄ መልካም ነገርን እንዳንሰራ የሚያዘገይበት ምክንያት። ሁለተኛ ደግሞ ከክፉ ነገር ቶሎ እንዳንላቀቅ የሚያደርገን ሰይጣን ለምንድን ነው የሚያስቀጥረን? ለምንድን ነው? በአንድ ጊዜ መቼም መለወጥ አይቻል፣ ቀስ ቀስ ብዬ ነው እያለ ክፉ ነገሮቻችን እንደ ዘመድ አንለቅም ብለን ይዘናቸው እንድኖርም የሚያደርግበት ምክንያት ለምን ይመስላችኋል? የዚህ ምክንያቱ ደግሞ ሁለት ነው። አንደኛው ይሄንን ነገር ክፋት ሳይላቀቁ ድንገት እግዚአብሔር ሊቀስፍልኝ ይችላል ብሎ አስቡ። ሲቀስፍልኝ ይችላል፣ እግዚአብሔር ተቆጥቶ ሊቀስፋቸው ይችላል ንስሐ ሳይገቡ ብሎ ስለሚያስብ ሁልጊዜ ክፋታችን ውስጥ እንድንቆይ ያደርገናል ማለት ነው ሰይጣን። እኛ ግን ሰይጣን እያቆየን እንደሆነ እያዘገየን እንደሆነ አይገባንም። የምናስበው ምንድን ነው? አይ ተረጋግቼ ነው ይባስ እሰበራለሁ ሁሉ ነገር በአንዴ ላድርገው ብለን የምናስበው ያንን ሰይጣን እንደሚያሳስበን ወይም ያን ክፉ ሀሳብ እንደሚዘራብን አናውቅም። ዲያብሎስ ነው ግን ነገሮችን የሚሰራቸው ማለት ነው። ስለዚህ ቢቀስፈው ይችላል። በዚህ ነገሩ ከቀጠለ እግዚአብሔር ዝም ብሎ አይመለከተውም። ምክንያቱም በምድር ላይ የእግዚአብሔር ዓይን ኃጢአተኛን ትታገሳለች እንጂ ኃጢአትን ግን የምትታገስ አይደለችም። ስለዚህ እግዚአብሔር ይህ ሰው በኃጢአት ከቆየ ብሎ ምሕረት ሊከለክለው ይችላል። ምሕረት ከከለከለው ይቀስፈዋል። ስለዚህ ከቀሰፈው የሲኦል ይሁንልኝ ይቀራል ብሎ አስቦ ዲያብሎስ ከክፉ ስራችን እንዳንላቀቅ የሚያደርግም በዚህ ነው። ሁለተኛው ዲያብሎስ ክፉ ስራችንን ፈጥነን እንዳንወጣ የሚያደርገን ለምን ይመስላችኋል? እግዚአብሔር ፈጽሞ እንዲርቀን ስለሚፈልግ ነው። አሁን እንዲቀስፈን ነበር ያልኳቸው። አሁን ደግሞ እግዚአብሔር እንዲርቀን ብሎ ነው። በነገራችሁ ላይ የሰው ልጅ ንስሐ ለመግባት የማን እጅ ያስፈልገዋል ብላችሁ ታስባላችሁ? የእግዚአብሔር እጅ ያስፈልገዋል። የእግዚአብሔር እጅ አብሮት ከሌለ ሰው የንስሐ ዕድል የለውም። የምንጸጸተው እኮ እግዚአብሔር ነው የሚያጸጽትን። ታውቃላችሁ አይደል? አሁን ንስሐ የገባንባቸውን ቀናት ዞር ብላችሁ ብታጠኗቸው በሆነ ምክንያት ንስሐ ነው የገባ ነው። አንዳንድ ጊዜ ሁሉ ነገር ዙሪያውን ጨልሞብን አሁን ከእግዚአብሔር ውጭ ምርጫ የለኝም ብለን ንስሐ የገባንበት ጊዜ አለ። ስለዚህ እግዚአብሔር